ጤና ይስጥልን ከኢቢሲ የሰባት ሰዓቱን ዜና አርዕስተ ዜናውን በማስቀደም ጀምራለን። በኢትዮጵያ መዋዕለ ንዋያቸውን ለማፍሰስ ለሚፈልጉ የቱርክ ባለሀብቶች መንግስት አስፈላጊውን ድጋፍ እንደሚያደርግ ፕሬዝዳንት ዶክተር ሙላቱ ተሾመ አስታወቁ። ከኛ ጋር ሆኑ ተመስገን በየነ ነኝ። በኢትዮጵያ መዋዕለ ንዋያቸውን ለማፍሰስ ለሚፈልጉ የቱርክ ባለሀብቶች መንግስት አስፈላጊውን ድጋፍ እንደሚያደርግ ፕሬዝዳንት ዶክተር ሙላቱ ተሾመ አስታወቁ። ፕሬዝዳንቱ ዶክተር ሙላቱ በቱርክ ጉብኝታቸው በአገሪቱ ካሉ ከፍተኛ ባለሀብቶች ጋር በኢስታንቡል ተወያይተዋል። ለዝርዝሩ ነብዩ ወንዶሰን። ቱርክ በአፍሪካ ካላት ኢንቨስትመንት ግማሽ ያህሉ በኢትዮጵያ ነው የሚገኘው። 150 ቱርካውያን ባለሀብቶች በተለያዩ ዘርፎች ተሰማርተው 30,000 ለሚጠጉ ኢትዮጵያውያን የሥራ ዕድል ፈጥረዋል። ፕሬዝዳንት ዶክተር ሙላቱ ተሾመ በቱርክ ጉብኝታቸው አሁንም በርካታ ቱርካውያን ባለሀብቶች ወደ ኢትዮጵያ መጥተው መዋዕለ ንዋያቸውን እንዲያፈሱ ያለመ ውይይት 100 ያህል ከሚጠጉ የሀገሪቱ ባለሀብቶች ጋር በኢስታንቡል መክረዋል። ቱርክና ኢትዮጵያ የተለያዩ ቢዝነሶችን በጋራ ለመስራት የሚያስችላቸው መንገድ መዘርጋቱን የገለጹት ፕሬዝዳንት ዶክተር ሙላቱ የሀገራቱ ግንኙነት አሁን ከትብብር ወደ አጋርነት መሸጋገሩን ነው የገለጹት። Cooperation is a little bit broad. Of course everything starts from cooperation. ትብብር በተወሰነ ደረጃ ሰፊ ነው። ሁሉም ነገር የሚጀምረው ግን ከትብብር ነው። ነገር ግን ወደ አጋርነት ስንመጣ በጥራት ደረጃ በጣም የተለየ ሆኖ እናገኘዋለን። አሁን ቱርክና ኢትዮጵያ እየሰሩ ያሉትም በጋራ ተጠቃሚነት ላይ የተመሰረተ አጋርነታቸው የበለጠ እንዲጠናከር ነው። በሀገራችን ብዙ የቱርክ ኩባንያዎች በጨርቃ ጨርቅ ተሰማርተዋል። በእርግጥ ዘርፉ ሀገሪቱ ለጀመረችው የኢንዱስትሪያላይዜሽን ግንባታ ወሳኝ ነው። ኢትዮጵያ የውጭ ቀጥታ ኢንቨስትመንት ለመሳብ እየሰራች ያለችው ግን በጨርቃ ጨርቅ ላይ ብቻ አይደለም። ለኢኮኖሚው መሰረት የሆኑ የመሰረተ ልማት ግንባታና ግብርና በርካታ ዕድሎች ያሉባቸው ዘርፎች ናቸው። በዚህም ላይ እንድትሰማሩ እንፈልጋለን። ጣይነት ያለው ፈጣንና ፍትሃዊ የሆነ ምጣኔ ሀብት በመገንባት በአውሮፓውያኑ 2025 መካከለኛ ገቢ ካላቸው ሀገሮች ረድፍ ለመቀመጥ ኢትዮጵያ እየሰራች መሆኑን የገለጹት ፕሬዝዳንቱ ይህን ለማሳካትም እንደ ቱርክ ካሉ የልማት አጋሮች ኢትዮጵያ ድጋፍ ትፈልጋለች ብለዋል። ሀገሪቱ ለአየር ንብረት ለውጥ የማይበገር ምጣኔ ሀብት እየገነባች መሆኑን የገለጹት ፕሬዝዳንት ዶክተር ሙላቱ ከአካባቢ ጋር በተጣጣመ የኃይል ግንባታ ዘርፍ ለመሰማራት ለሚፈልጉ ባለሀብቶች ኢትዮጵያ በሯ ክፍት መሆኑንም ለባለሀብቶቹ ገልጸውላቸዋል። Ethiopia strives to build a green economy by becoming a zero carbon emitting country by the year 2025. ኢትዮጵያ እንደ አውሮፓ አቆጣጠር በ2025 ከካርበን ልቀት የጸዳ ምጣኔ ሀብት ለመገንባት እየሰራች ነው። ስለዚህ ከኢትዮጵያ ጋር አጋርነት ለመፍጠር የምትፈልጉ በተለይ በኢነርጂ ዘርፍ በውሃ ኃይል፣ በንፋስና በእንፋሎት ኃይል ልማት ግንባታ ብትሰማሩ ለመቀበል ዝግጁ ነን። አብዛኞቹ ባለሀብቶችም ኢትዮጵያ መጥተው መዋዕለ ንዋያቸውን ማፍሰስ እንደሚፈልጉ ነው የገለጹት። በኢትዮጵያ መዋዕለ ንዋያችንን ለማፍሰስ ወስነናል። አበባ፣ ፓስታና ኩኪስ ማምረት ልንሰማራበት የመረጥናቸው ዘርፎች ናቸው። ይህንን ፕሮጀክት ከኢትዮጵያ ኩባንያ ጋር በጋራ ሆነን መስራት ስለምንፈልግ የኢትዮጵያ መንግስት ድጋፍ እንዳይለየን እንጠይቃለን። ፕሬዝዳንት ዶክተር ሙላቱ በጋራ ካካሄዱት ውይይት በተጨማሪም ከባለሀብቶቹ ጋር በተናጠል መክረዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ሪፖርት ነብዩ ወንደሰነኝ፣ ቱርክ ኢስታንቡል። ኢትዮጵያን ከሶማሌላንድ አስተዳደር በመሰረተ ልማት ለማስተሳሰር በጋራ እንደሚሰራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጠቅላይ ሚኒስትር ኃይለማርያም የሶማሌላንድ አስተዳደር የልኡካን ቡድንን በጽህፈት ቤታቸው ተቀብለው አነጋግረዋል። አማረ ተመስገን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሶማሌላንድ አስተዳደር የልኡካን ቡድንን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት እንደገለጹት የቀጠናውን ሰላም በማስጠበቅ ረገድ በአቅም ግንባታና በመሰረተ ልማት ዝርጋታ በጋራ ይሰራል። ከአቅም ግንባታ አኳያ የሶማሌላንድ አስተዳደር ተማሪዎች በኢትዮጵያ ከፍተኛ ትምህርት ተቋማት ገብተው የሚማሩበት እድል እንደሚመቻች ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። የበርበራ ኮሪደርን ተጨማሪ የወደብ አቅም ለማድረግ ኢትዮጵያና ሶማሌላንድ አስተዳደር አብረው እንደሚሰሩ የገለጹት ደግሞ በውይይቱ የተሳተፉት የትራንስፖርት ሚኒስትሩ አቶ አህመድ ሺዴ ናቸው። የበርበራ ኮሪዶር ተጨማሪ የወደብ አቅም የመፍጠር አቅም አለው። በዛ ዙሪያ ላይም እንዴት በጋራ ማልማት እንዳለብን እንግዲህ የኮሪደር ልማት ሲባል በፖርት ላይ የሚደረግ ኢንቨስትመንት አንዱ ነው። ሁለተኛ የመንገድ ልማቱ ነው። እንዲሁም የኤነርጂ የምንተሳሰርበት ሁኔታ ነው ያለው። ስለዚህ ይህንን ኮሪዶር በማልማት ተጨማሪ የባህር ሎጂስቲክስ አቅም ለኢትዮጵያ መፍጠር የሚችልበት